የአራት መን ፕሪንሲፕል ካላሟሉ በቀር ከ10% ስኬት የተጎናጸፉ ስታርታፖች መካከል መሆን አይችሉም። አራቱም መን ካላሟሉ ከ90% ውስጥ ነው የሚሆኑት። አራቱም ምንድን ናቸው? የመጀመሪያው ያ ሊሰሩት ያሰቡትን ነገር አይዲያ መውደድ ነው። ፍቅሩ አላቸው፣ ይወዱታል ወይ? because የምትወደው ነገር አያደክምም፣ የምትወደው ነገር አያስርብም፣ የምትወደው ነገር መከራም ቢያሸክም መከራ አይመስልም። መጀመሪያ መውደድህን ማረጋገጥ አለብህ። ሁለተኛው መውደድ ብቻውን በቂ አይደለም፣ መቻል ትችለዋለህ ወይ? ለምሳሌ አውሮፕላን በአየር ላይ ሲሄድ አይተህ በጣም ደስ ይላል። ግን አውሮፕላን መስራት እንደምትችል ካላሰብክ መተውን ያለብህ አይዲያ ያለኝና ማት የለብህ። መውደድህን ቀጥሎ መቻልህን ማረጋገጥ አለብህ። መውደድና መቻል በቂ አይደለም። ሶስተኛው ስታርታፕን ሰክሰስፉል የሚያደርገው ነገር መፈለግ ነው። ያ የምትወደውና የምትችለው ነገር በማርኬቱ በህዝብ ይፈለጋል። ገበያ ያለው ወይ? ሰዎች የሚያደምጡት የሚፈልጉት የሚገዙት ነገር ነው ወይ? አራተኛው መሸጥ ነው። ገንዘብ ማምጣት። መውደድ፣ መቻል፣ መፈለግ፣ መሸጥ። እነዚህ ደግሞ በሶስት ነገር ከፍሎ ማየት ይችላል። ለማንኛውም ስራ በተደጋጋሚ እንደሚነገረው ፓሽን በጣም አስፈላጊ ነገር ነው። ፓሽን ምን ማለት ነው? ፓሽን ማለት አንድ ነገር ለሆነ ጉዳይ ሰው ፓሽኔትድ ነኝ ሲል እወደዋለሁ ደግሞ እችለዋለሁ። አንተ ጊታር መጫወት ፓሽኔትድ ነህ ማለት ገበያ ይፈልገዋል፣ ገንዘብ ያወጣል ማለት አይደለም። ለአንተ ደስታ ይላል፣ ትወደዋለህ፣ ትችለዋለህ፣ ፓሽን አለ ማለት ነው። የስታርታፕ ጀማሪዎች በፓሽን ብቻ መጀመራቸው፣ ፓሽንና ሚሽን ያስፈልጋቸው። ሚሽን ደግሞ ምንድነው? ነገርየው ይወዱታል ደግሞ ይፈለጋል። ይችሉታል አይደለም፣ ይወዱታል፣ ይፈለጋል። ፓሽንና ሚሽን ሁለቱን ያለው አንድ የስታርታፕ ሰው ከቀድሙ ከአራቱ ሶስቱን ያሟላል። መውደድን፣ መቻልን፣ መፈለግን። ነገር ግን ስኪል ከሌለው በስተቀር መጀመር የለበትም። ስኪል ነው የሚሸጠው፣ የማርኬቲንግ ስኪል፣ የኮሙኒኬሽን ስኪል። ያ የምትወደውን የምትችለውን የሚፈልገውን ነገር ፕሮፐርሊ መሸጥ ካልቻል ስኪሉ ከሌለ ገበያ ላይ አይውልም፣ ገንዘብ አያመጣልህም ማለት ነው። በዚህ ሰርፍ የሚሰማሩ ሰዎች ፓሽን ካላቸው፣ ሚሽናቸውን በግልጽ ካወቁ እና ስኪልድ ከሆኑ ያ ጉዳይ ይሳካል። ይሄንን ሶስት ነገር ደምሮ አንድ ሰው ያሟላል ወይ ያልከኝ እንደሆነ ለዚህ ነው ብዙ ስታርታፖች ሁለትና ከዛ በላይ ሰዎች የሚጀምሩት። ብዙዎቹ የሚጣሉት አይዲያው ላይ አይደለም፣ ገንዘብ ሲመጣ የሚለያዩት። ነገር ግን ቲም ስትፈጥር ሚስተር ኤክስ ስኪልድ ነው፣ ማርኬቲንግ መስራት ይችላል፣ ኮሙኒኬሽን ጎበዝ ነው፣ ሚስተር ዋይ ደግሞ ፓሽን አለው ይችላል እያልክ ነው ቲም መፍጠር ያለበት። ቲሙ ሲፈጠር ከጀምሮ እነዚህ ጉዳይ ካሟሉ በእርግጠኝነት ይሳካላቸው። በእኛ ሀገር ሁኔታ ግን ትምህርት ቢወሰድ ብዬ የማስበው በኢንዱስትሪ ውስጥ በነበረኝ ልምድ የማየው ጋፕ ሁለት ጫፎች አሉ። በአንድ በኩል ኤክሰሲቭሊ አይዲያቸው የኔ አይዲያ ጎልደን ነው፣ የኔ አይዲያ ቢሊየን ዶላር ወርዝ ያደርጋል፣ አልናገረውም፣ አልነግርህም ብሎ የሚደብቁ ሰዎች አሉ። አይዲያን ከደበቅከው ሞተ በቃ፣ አንተ አታምንበትም ማለት ነው። አይዲያን መሸጥ ነው ያለብህ፣ መናገር ነው ያለብህ። ሰው ስለነገርከው ወዲያው ወስዶ አይሰራውም። ለመስራት ፓሽን፣ ሚሽንና ስኪል ያስፈልጋል። ሰማውና ልክ እንደ ትምህርት ቤት ኤቢሲዲ አይደለም ነገር ይሄ። ከተናገርኩ ተወስድብኛል የሚል ፍርሃት ያለው ሰው በፍርሃት ተከቧል። አይዲያው ሪያላይዝ ማድረግ አይችልም እና አለልክ ማካበድና የኔ አይዲያ የለም በአለም ላይ ብሎ ማሰብ አንዱ ነገሩ ቶሎ እንዳይወለድ የሚያደርግ። ሁለተኛው ደግሞ ለሚያራክሱ ሰዎች እጅ መስጠት። ማንኛውም ሰው አንድ አዲስ ነገር እሰራለሁ ብሎ ለሌላ ሰው መናገር ሲጀምር፣ ለወላጆቹም ጭምር፣ ለአባቱ፣ ለእናቱ፣ ለወንድሙ ጭምር መናገር ሲጀምር የሰው ስራ ማራከስ ነው። ይሄም አይሆንም፣ ይሄ ሀገር አይመችም፣ አትችልም ነው የሚልህ ሰው። አንተ ኢኖቬተር ነኝ አንድ ነገር መፍጠር እችላለሁ ካልክ በፍጹም ከውጫዊ ሰዎች ቫሊዴሽን መጠበቅ የለም።
እነሱ ቫሊድ እንዲያደርጉ እንደምትጠብቅ ከሆነ አንተና እነሱ ስለዛ ሐሳብ እኩል ግንዛቤ ያላችሁ ማለት ነው። እኩል ግንዛቤ ካላችሁ ደግሞ ያን እንዲያ መሆን አይችልም። አንተ አይዲያው ቀድሞ ገብቶሃል። ለሰዎች ስትነግራቸው ቻሌንጅ ሊያደርጉ ይችላሉ፣ ጥያቄ ሊያነሱብህ ይችላሉ፣ ያላየውን ፐርስፔክቲቭ ሊያሳዩ ይችላሉ። ነገር ግን በእነሱ ፈቃድ በእነሱ ቫሊዴሽን ያንተ ሐሳብ እንዲገታ መፍቀድ የለም። አንዳንዴም በጣም ማጋነን፣ በሌላ ጊዜ ደግሞ በሰዎች ማራከስ መውደቅ የለባቸው። አሁን በሁለት ሶስት ኤግዛምፕል ይሄ ነገር ላንሳ። የስቲም ቦት ለመጀመሪያ ጊዜ ሲሰራ ቦት ከዛ በፊት የሚያሰራው ነበር። ሰራን የሚሉ ሰዎች ለአካባቢያቸው ሰዎች፣ ለተማሪዎች፣ ለመምህራኖቻቸው ሲናገሩ የብዙ ሰው መልስ የነበረው በፍጹም ስቲም ቦቱ ኢንጂኑን አይቀሰቅሰው፣ ኢንጂኑ በራሱ አይነሳም የሚል ነበር። እና ተሰብስቦ የሄደው ሰው እንዴት እንደሚሰራ ለማየት ሳይሆን እንዴት እንደማይሰራና ሰዎች ከስቆ ለመመለስ ወደ ወንዝ ዳርቻ ሄዱ። ታያላችሁ ይሄ ኢንጂን አይነሳም አሉ። ሰዎቹ ገቡና ኢንጂን ተነሳ። ኢንጂኑ ሲነሳ ታያላችሁ ተነሳ እንጂ አይሄድም አሉ። እዛው ሆኖ መንቀሳቀስ ሲጀምር ታያላችሁ ተንቀሳቀሰ እንጂ አይርቅም አሉ። መራቅ ሲጀምር ታያላችሁ ሄደ እንጂ አይመለስም አሉ። ሰዎች ሁሉ ጊዜ አንደኛውን ስቴፕ ስታሳካ ሁለተኛውን ስቴፕ ቻሌንጅ ያደርጉሃል። ወደኛ ላምጣል። ሪፎርሙ እንደመጣ ኤርጎኖሚክስ ያስፈልጋል ከቢሮ ወደ ሀገር ብለን ቢሮ ስንጀምር ምንድነው ቢሮ ማሳደሳውን ቢሮ አደስኩ ብሎ ደግሞ አሉ። ቀጥሎ ግቢ መጣ። ምንድነው ግቢ ማደሳውን ግቢ ሀገር ነው እንዴ ያሉ። ቀጥሎ ደግሞ አካባቢ 4 ኪሎ አካባቢ ሆነ። ሰውየው 4 ኪሎ አካባቢ አድሰው በቃ ሀገር ያደሰ መሰለው እንዴ ያሉ። አሁን ሰሞኑን በውይይት ደግሞ ስሰማ የአዲስ አበባ ግልጽ ነው አዲስ አበባ የተቀየረ ነው፣ ግን ምን ዋጋ አለው እኛ ጋር አልመጣም ማለት ነው። ሁሉ ጊዜ ቫሊዴሽን መጠበቅ ተገቢ ነው። አንድ ነገር ስታስብ ሀፍቲክ ቢግ ያሰብከውን ነገር ስቴፕ ባይ ስቴፕ እያሳካው ስትሄድ ሰዎች ሁሌ ኤክስ እና ራይት እንዲያደርጉ መፍቀድ የለብህም። ሌላ ሶስት ነገር የግድ በስታርታፕ ሙያ የሚሳተፉ ሰዎች ሊያሟሉ የሚገባቸው ነገር አንደኛው ፎከስ። አሁን ባለው ዓለም ውስጥ ፎከስድ ሰው ማግኘት ከባድ። አንድ የምታስበውን ነገር ግራ ቀኝ ሳትል ማየት መቻል። ለምንድን ነው ፎከስ መሆን አስፈላጊ የሚሆነው? በጣም ብዙ መረጃ ነው ያለው። አሁን አትልክና ስትል ለአንድ ጉዳይ ብትጠይቅ በጣም ብዙ የሆኑ መረጃዎች ይፈሱልሃል። እነዛ መረጃ መለየትና የሚያስፈልግህን ማወቅ ራሱ ቀናት ይፈልጋል እንኳን መረጃውን ማግኘት። ከብዛቱ የተነሳ ሰሌክትድ ካሉ ፎከስድ ካሉ ሁሉን ነገር ማወቅ ሁሉን ነገር ማንበብ ከፈለግ አንደኛውን ሳትጨብጥ ትቀራለህ። ሁለተኛው ዲስትራክሽን። እነዚህ ሰዎች አይዲያ ያላቸው ስራ የሚሰሩ ሰዎች ስልካቸውን እንኳን በአቅራቢያቸው አስቀምጠው ያያሰቡትን ነገር ጆት ዳውን አደርጋለሁ ካሉ አንዴ ዋትስአፕ ይጨዋል፣ አንዴ ፌስቡክ ይጨዋል፣ አንዴ ብዙ ረባሽ ነገር አለ። ያ የሚረብሻቸውን ነገር ከአካባቢያቸው በተወሰነ ደረጃ ማራቅ የሚችሉ ፎከስድ የሆኑ ዲስትራክት የማይደረጉ ካልሆኑ በቀረ አይዲያ መውደድ በጣም ከባድ ነው። የመጨረሻው ኮኔክትድ ነው። ማንኛውም በፈጠራ እንደዚህ አይነት የተለየ ሐሳብ የሚሰራ ሰው መሬት ላይ ተቀምጦ ጫካ ውስጥ ተቀምጦ የሚያስብበት ጊዜ ያስፈልጋል። ከኔቸር ጋር መገናኘት አለበት። በግርግር የሚሰራ ስራ ነው። አልፎ አልፎ ራስን ካሉበት አውጥ እያወጡ በግሩፕ ለምሳሌ ወንጪ መሄድ ሊሆን ይችላል፣ ጎርጎራ መሄድ ሊሆን ይችላል። ዞር ብሎ ወክ እያደረጉ መነጋገር መቻል ግራውንድድ መሆን ብቻ ሳይሆን ኮኔክትድ መሆን ያስፈልጋል። ይህን የሚያሟሉ ከሆነ ውጤት እናያለን ብዬ አስባለሁ። ብዙ ጊዜ ገንዘብ ባገኝ መንግስት ብድር ቢያቀርብ ካፒታል ባገኝ ይህ ጉዳይ ይሳካል ብሎ ያስባሉ። ቅድም ያልኳቸውን ነገሮች እያሟሉ ሲሄዱ አይዲያው የሚሸጥ ሲሆን ራሱ ገንዘብ አትራክት ያደርጋል። ማግኔቲክ ፓወር አለ። ችግር አለ ወይ? አዎ። ችግር የለውም ማለት ይሳካል። በዚህ እሳቤ ከሄዱ በእርግጠኝነት የተሳካ ውጤት ያመጣሉ የሚል እምነት አለ። ራሱ ችግሩን እንደ ትምህርት ቤት ከወሰዱ ራሱ ፈተናው እንደ መማሪያ አውድ ከወሰዱ የሚቀጥለውን ሌየር መጨበጥ ይችላሉ። በየቀኑ ትናንሽ ኢምፕሩቭመንት ደግሞ ለትልቅ ውጤት እንደሚያበቃቸው ማሰብ ያስፈልጋል። በዚህ አውድ ውስጥ ከተመላለስ እንደ ሀገር፣ እንደ መንግስት፣ እንደ ህዝብ ይሳካልናል። በጣም አመሰግናለሁ።